ሰላም ውድ የቻናላችን ተከታታዮች እንደምታዩት የኛ ሱቆች አሁን የኮሪደር ላይት ኢንስቴል ተደርጎባቸው እዚህ ደረጃ ደርሰዋል ማለት ነው። በቦሌ ኤድና ሞል ዲማ ሆፕ ሲቲ እያስገነባ ያለው እጅግ በጣም ቅንጡና ለግዙሪ አፓርትመንት ፊት ለፊት ነው የሚገኘው። ታዲያ የምታዩት ደግሞ ከግራውንድ እስከ ስድስተኛ የንግድ ሱቆቹ ነው። ከላይ ደግሞ መኖሪያ ቤቶች ይኖራሉ ማለት ነው። የንግድ ሱቆቹን ከካሬ ጀምራችሁ አክሰስ ማድረግ የምትችሉበት ሳይት ነው ይሄ። የተናጠል ዲጂታል ካርታ አዘጋጅተን አሁንም በሽያጭ ላይ ነን። የተወሰኑ የሚቀሩ የንግድ ሱቆችና መኖሪያ ቤት አፓርትመንቶች ለሽያጭ ክፍት ሆነዋል። ታዲያ የንግድ ሱቆቹ መኖሪያ ቤት አፓርትመንቶችም የተናጠል ዲጂታል ካርታ የተዘጋጀላቸው ናቸው። ለኢንቨስትመንት ከምንም በላይ አዋጪ ሳይት ነው። ቦሌ ኤድና ሞል ብታከራዩትም ወይም ደግሞ የራሳችሁ ብታደርጉት ብትኖሩበትም መሀል ከተማ ብዙ የመንገድ አማራጮችና ኢንተርናሽናል ተቋማት የሚበዙበት ኤሪያ ነው። ቦሌ ኤድና ሞል ብታከራዩት ደግሞ አፓርትመንቱ ለገስት ሃውስ የንግድ ሱቅ ደግሞ ለተለያየ ፐርፐዝ የሚውል ጥሩ የንግድ እንቅስቃሴ ባለበት በቦሌ ኤድና ሞል አዲስ አበባ ስቴዲየም አቅራቢያ ማለት ነው። ከካሬ ጀምራችሁ የንግድ ሱቅ ብትገዙ ኢንቨስትመንት ሬቱ ወይም ደግሞ የኪራይ ቫልዩ በጣም ከፍተኛ ነው። በካሬ እስከ 5000 ብር ነው የሚከራየው። ካሬ ብትገዙ እስከ 100,000 ብር በወር የኪራይ ቫልዩ ይኖራቸዋል ማለት ነው። ወይም ደግሞ እስከ 100,000 ብር ኪራይ ተሰበስባላችሁ ማለት ነው። ከዚህ አንጻር ኢንቨስትመንት ሬቱ የንግድ ሱቁ ቀላል የሚባል አይደለም። አፓርትመንቶቻችን ደግሞ ባለ 2 መኝታ፣ ባለ 3 እና ባለ 4 መኝታ ይቀሩናል። እዚህ አካባቢ ብዙ ሆቴሎች የሚበዙበት ቦታ ነው። እነ ደሴ፣ እነ ትሪንቲ ሆቴል፣ እነ ሃርሞኒ፣ ፍሬንድሺፕ፣ እነ ሳራማራ ብዙ ሆቴሎች ያሉበት ኤሪያ ነው። አፓርትመንት ገዝታችሁ በፉሊ ፊኒሽድ ፈርኒሽድ ብታደርጉት በሆቴል ስታንዳርድ የምታከራዩበት ኤሪያ ነው ቦሌ ኤድና ሞል። ታዲያ እኛ ደግሞ አፓርትመንቶችን አሁን ላይ በ50% ቅድመ ክፍያ ካርታ አዘጋጅተን ሌላውን ደግሞ እስከ 1 አመት ቀስ ብላችሁ የምትከፍሉት አፓርትመንት 132 ባለ 2 እና 161 ባለ 3 217 ካሬ ባለ 4 መኝታዎችን ይዘን እየሸጥን ነው የምንገኘው። እነዚህ አፓርትመንቶች እንግዲህ በሆቴል ስታንዳርድ የሚከራዩ ናቸው። እናንተም ብትገዟቸው ልክ በዛ ቤት አከራዩታላችሁ ማለት ነው። ዛሬ ዲማ ሆፕ ሲቲ በቦሌ ኤድና ሞል እያስገነባ ያለው አፓርትመንት ሙሉ መረጃ ሰጥቷችሁ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።